የሰው ልጅ ፈጽሞ ረስቶታል። ይህም በመርሳቱ የሰው ልጅ ከማይሆን ጋራ ወዳጅ ለመሆን መከራውን ያያል። የሰው ልጅና ሰይጣን በምንም ተአምር ወዳጅ ሊሆኑ አይችሉም። የሰው ልጅ ግን ይህን በመዘንጋቱ ከሰይጣን ጋር ሊወዳጅ መከራውን ያያል። ይሰግዳል፣ ያመልካል፣ ያለውን ሁሉ ያደርጋል። የሆነ ሆኖ ሰይጣን በተቃራኒው በቀረቡት ቁጥር እያሰቃየ፣ እየከፋ፣ እየመረረ ይሄዳል። ምን አድርጌን ይላሉ። ወዳጄ ነገሩ ወዲህ ነው። አንተ ብትረሳውም ሰይጣን ፈጽሞ የማይረሳው የዘላለም እውነት አለ። መጽሐፍ ሲናገር በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ስሆናውን ትቀጠቅጣለህ ተብሎ ተጽፏል። ይህ ቃል የዘላለም እውነት ደግሞም የማይሻር በሆኑ ሰይጣን ስለሚያውቅ ምንም ብንቀርበው ጠላቶቹ እንጂ ወዳጆቹ እንደሆን ስለማያምን ያሰቃያል። ስለዚህ አሁን ወዳጅ ለመሆን እየደከምክ ያለኸው ከገዳይ ከአራጅ ጋር ነው። መጽሐፍ ሲናገር ሌባው ሊሰርቅ ሊያርድ እንጂ ለሌላ ለምንም አይመጣም ይላል። ስለዚህ ምን ትሰራለህ? ይልቁ ነው ወዳጅ ሊሆን ፍለጋ የመጣ ደግሞም የሞተልህ ጌታ ኢየሱስ እጁን ዘርግቶ ይጠብቃል። ወደሱ ስትመጣ ያኛውን ሌባውን፣ አራጁን፣ ገዳዩን ትረግጠዋለህ፣ ትቀጠቅጠዋለህ። ወዳጄ አሁኑኑ ማምለጥ ይሁንልን። ይህ የእግዚአብሔር ቃል ነው። የእግዚአብሔር ቃል የዘላለም እውነት ነው። ቸር ሰንብቱ።